አሁን የኢትዮጵያ ብሔራዊ ቡድን በሜዳውና ከሜዳው ውጭ የሚለው አገላለጽ ለዛ እኮ ነው ያላሳመነኝ። ሆም ነው የሚያዝለት ጨዋታ ከደረሰ በ2025 በኦክቶበር ወር የጊኒ ቢሳውን ብሔራዊ ቡድን ያስተናግዳል ባለሜዳ የሚሆንበት ማለት። ከዛ ባሻገር ከጅቡቲ ብሔራዊ ቡድን ጋር አሁን ሰኞ ሲያደርግ ባለሜዳ ነው። በስደት ጨዋታ እንጂ ባለሜዳው ኢትዮጵያ ነው። መብቱ የኢትዮጵያ ብሔራዊ ቡድን ነው። ግን ሌሎች ጨዋታዎች አሁን ከግብጽ ጋር የሚያደርገው ወደ ካይሮ፣ ከሴራሊዮን ጋር የሚያደርገው ወደ ፍሪታውን የሴራሊዮን ወደ ከተማ ሄዶ ሊጫወት ይችላል። ቡርኪና ፋሶ ጋር የሚያደርገው ጨዋታዎች ባለሜዳዎቹ እነዚህ ናቸው ነው አባባሌ። ቀጣይ በሚኖሩ ቀሪ ጨዋታዎች አንድ ባለሜዳ ብቻ ነው የሚጫወተው ብሔራዊ ቡድን። ምናልባት ጨዋታዎቹ በ10ኛው ኦክቶበር ላይ ነው አንተና ጁን ላይ ነው በነጮቹ የሚከናወነው። በተለይ በሜዳው የሚያከናውነው ጨዋታ ጊኒ ቢሳው ጋር ብቻ ነው አንድ ጨዋታ በቀጣይ ከጅቡቲ ጨዋታ በኋላ ከሜዳው ውጭ ናቸው። ስለዚህ ቢያንስ ይህን ጨዋታ በሜዳው የማከናወን ሰፊ ዕድል አለው። ምክንያቱም የባህር ዳር ስቴዲየም በሚቀጥሉት 6 ወራት 5 ወር 6 ወር ተብሏል፣ አይታወቅም። ግን አሁን በመሀል ቢያንስ 7 ወር አለ። በተለይም ይሄ ጨዋታ ሊከናወን 7 ወር አለ። እንደተባለው ስቴዲየም የሚጠናቀቅ ከሆነ ምናልባት ወደ ሜዳ የመመለስ እድሉ ሊኖር ይችላል። ሜዳው የሚጠናቀቅ ከሆነ ይሄ አንድ አድቫንቴጅ ሊሆናል ተብሎ ነው የሚታሰበው። ግን እነዚህ ጨዋታዎች ላይ ምናልባት ብሔራዊ ቡድን እንደ ግንባታ መጠቀም ያለበት ነው። ምክንያቱም ከብዙ ነገሮች ወጥተናል። ከአፍሪካ ዋንጫ ወጥተናል። ከዓለም ዋንጫ ኦልሞስት እየወጣ ነው የሚገኘው። ስለዚህ ቢያንስ አሁን ቀጣይነት ያለው ብሔራዊ ቡድን ለመገንባት የሆነ የተወሰኑ ወጣቶችንም እየመረጥ ሊሆን ይችላል። ብቻ የሆነ አይደንቲቲ ያለው ቡድን ማምጣት ያለበት ይመስለኛል። ስለ ትናንትና ጨዋታው በኋላ ስለምናነሳ ቢያንስ አይደንቲካል የሆነ ብሔራዊ ቡድን መስራት ያለብን ይመስለኛል። አቤላ ምናልባት አሁን የወዳጅነት ጨዋታዎችን እንኳን ለማግኘት የሚቸገር ብሔራዊ ቡድን ነበር ማለት ከነጥብ ጨዋታዎች ሲርቅ አሁን አሰልጣኙ ወደ ችግር ውስጥ የሚገባ አድርጌ ነው ማስበው። ሲገባ ብዬ የማነሳው በቀላሉ የኢትዮጵያ እግር ኳስ ፌዴሬሽን ወዳጅነት ጨዋታዎችን እያገኘ ነው። ለምሳሌ ወጪ ቆጣቢ በሆነ መልኩ በሀገር ውስጥ ጨዋታ ላስተናግድ አይችልም። ግዴታ ከሀገር ውጭ ይወጣል። አንዳንድ ሀገራት ደግሞ ከብሔራዊ ቡድኑ አቅም አንጻር ወይም አሁን ካለው ደረጃ አንጻር ለመጥቀምም ፈቃደኛ ሳይሆኑ ትመለከታለህ። ኢትዮጵያ ብሔራዊ ቡድን ከዓለም ዋንጫም ከአፍሪካ ዋንጫም ከቻንም የማጣሪያ ውድድሮች ከራቀ ከማን ጋር ነው ጨዋታ ሊያደርግ የሚችለው? ቀጣይ አሰልጣኙ ከሜዳ ይርቁበታል ተጫዋቾች። ሊጉን በተለየ ቅርጽ ነው የሚሄደው። የሚሰራውን ነገር እንኳን ለመፈተሽ እድሎችን አያገኝም እና አንዳንድ አሁን የነጥብ ጨዋታዎች ጭምር ለአሰልጣኙ የጨዋታው ሽግግሮች እንዲያደርግ እያገዙት ያለ የሚመስለኝ። አሁን ቀጣይ ከጅቡቲ እንዳነሳችሁ ከሌሎች ሀገራት ጋር የሚኖሩ ጨዋታዎች የቡድን ግንባታውን እንዲፈትሽ ጭምር ያገዙታል። ውጤት ማጣትን ወይ ውጤት ማግኘት እንዳለ ሆኖ ነገር ግን እኔ ጥሩ ልምምድ አሁን ይዘናል ብዬ ማስበው ከዚህ በኋላ በሀገር ውስጥ ጨዋታዎች ማድረግ ስንጀምር ከሀገር ውጭ ያሉ ጨዋታዎችን አክብሮ መመልከት ነገር የሚቀንስ ለምደን አለች ሀገር ውጭ ሞሮኮ ብትሄድ፣ ግብጽ ብትሄድ ከዚህ በኋላ ተቀበላል። አሁን ካለባቸው ጫና የበለጠ ጫና ውስጥ ይጫወታሉ ብዬ አላምንም። በሀገር ውስጥ በተቃራኒ ወደ ውጤት ማምጣት ውጤት ማግኘት ልናመራ እንችላለን ብዬ ነው ማምነውና እኔ በብዙ መልኩ ሁሉም ሊጋራው የሚችል አይነት ችግሩ ነው ብሔራዊ ቡድን ያለበት ብዬ ነው ማምነው። እሱ ምንም ጥርጥር የለው። ለማንኛውም ከዚህ በኋላ እንግዲህ 15 ነጥብ ማስመዝገብ የሚችል የጨዋታ ዕድል አለው ብሔራዊ ቡድኑ ከግብጽ ብሔራዊ ቡድን ጋር የነጥብ ልዩነት ወደ 10 ሰጥቷል። ከዚህ በኋላ እንግዲህ የግብጽ ብሔራዊ ቡድን ሁሉን መሸነፍ አለበት። ኢትዮጵያ ብሔራዊ ቡድን ሁሉንም ማሸነፍ አለበት ወደ ሶስቱ ሀገራት ወደሚያዘጋጁት የዓለም ዋንጫ ለመጓዝ ማለት ነው። ዞሮ ግን በእነዚህ 5 ጨዋታዎች በቀጣይ ብሔራዊ ቡድኑ እንግዲህ ተደጋጋሚ እንዳነሳ አንድ የሆነ ለውጥ ማሳየት ያለበት ብሔራዊ ቡድን መመልከት አለብን። ተወሰኑ እንግዲህ አካሄዳሮችን እያነሳን ነበር። የግብጽ ብሔራዊ ቡድን እንግዲህ አሁን ያለበት ደረጃና የዛን የኢትዮጵያ ብሔራዊ ቡድን ዋንጫን አፍሪካን ዋንጫ ሲመሰርቱ የነበረው ብሔራዊ ቡድን ተገዳዳሪ ብሔራዊ ቡድን አሸንፎ ዋንጫ በላ ብሔራዊ ቡድን እንደነበር እናስታውሳለን። በደንብ እግር ኳሱ ሰርቶታል። በእርግጥ እግር ኳሱ ድክመት ያለው ለምስራቅ አፍሪካ እንደሆነ ይነሳል። ግን ምስራቅ አፍሪካ ላይ ደግሞ ተቃራኒ እየተነሱ ያሉ ሀገራት አሉ። ዩጋንዳ ማንሳት ይቻላል። ደቡብ ሱዳን ከቅርብ ወዲህ ኢቭን ራሷ ሱዳን እግር ኳሳቸው ላይ መሰረታዊ ለውጥ እያሳዩ እንደነጋና አይነት ብሔራዊ ቡድን ያሸነፉ በአፍሪካ ዋንጫ የመሳተፍ እድላቸውን እያሰፉ ያሉበት ሂደት አለ። ወደ ትናንትናው ጨዋታ የሚመጣ መሰለኝ። ትናንትና ምሽቱ የሌሊቱ ጨዋታ ብሔራዊ ቡድናችን እንግዲህ በተጠበቀው ልክ አልነበረም እውነት ለመናገር። አሁን የትናንትናውን ብሔራዊ ቡድን የ90 ደቂቃ እንቅስቃሴ የሚመስል ነበር የሚሆን እናንሳ። አሰልጣኝ መሳይ ተፈሪ ያው ባክስሪ ነው የተጠቀሙት ትናንትና። በተለይ እንግዲህ ጎሎች እንዲተቆጠሩ ቢለው አሁንም የተለመደ የብሔራዊ ቡድናችን አይነት ስህተት ነው በማንሳት ይቻላል። በተለይ ማምነት ሳራን ኮንትሮል አለማድረግ ዋጋ እንደሚያስከፍል ተመልክተናል። የመጀመሪያው ጎል ስትቆጠር 31ኛው ደቂቃ ላይ ተጽዕኖ ነው ያስቆጠረው ብሎ ማንሳት ይቻላል። ትናንት እንግዲህ መሳይ በተለይ ግብ ጠባቂን አቡበከር ኑራን የተጠቀሙት ሰይድ ሀፍታሙ ነበር በተደጋጋሚ ስንመለከቱ የነበረው ግብ ጠባቂ ማለት። ከዛ ባሻገር ራምኪን
ጄምስ አስቻለው ታመነ ለዚሁ አማኑኤል ተፈም በተከላካይ ስፍራ ነበሩ ባክስሪ ላይ ማለት ከዛ በአማካይ ስፍራ እንግዲህ ዳርና ዳር በተለይ የያሬድ ካሳይና እንደዚሁም ብርሃኑ በቀለ ከዛ ባሻገር አቡበከር ሞርቆ አማኑኤል ዮሐንስ ብሩክ ማርቆስ በአማካይ ስፍራ ቸርነ ጉሳና አቡበከር ናስር የመጨረሻ አጥቂ ሆነው ነበር ወደ ሜዳ የገቡት። ስለዚህ ብሔራዊ ቡድኑ በተወሰነ መልኩ በተለይ ኳስን ይዞ ለመጫወት የሚያደርገው ጥረት ጥሩ ነው ብለን እናነሳ እንችላለን። ግን እኔ የግብጽ ብሔራዊ ቡድን ደግሞ የታየ የኳስን አቅልሎ ነፃ ሆኖ መጫወትን የተከተሉ ይመስላሉ። ሆሳም ሀሰን የግብጽ ብሔራዊ ቡድን አሰልጣኝ የትናንትናውን ጨዋታ በተለይ በተወሰነ መልኩ ለማንሳት ያክል ያው ትናንት ጨዋታው እንግዲህ አንተ እንዳነሳኸው የኢትዮጵያ ብሔራዊ ቡድን ያው በተወሰነ መልኩ ጥሩ ነው ብሎ መናገር ይችላል በአንጻራዊነት። ነገር ግን የትናንትና የኢትዮጵያ ብሔራዊ ቡድን ጥሩ ነው ብለን ያነሳ ነው ብዙዎች ኤክስፔክቴሽናቸው የነበረው ከጨዋታው በፊት በርካታ ጎሎች ይቆጠራል። ግን የኢትዮጵያ ብሔራዊ ቡድን ትናንትና ጨዋታ ለግብጽ ብሔራዊ ቡድን በደንብ ተስማሚ ነው። የኢትዮጵያ ብሔራዊ ቡድን ይዞት የገባው ታክቲክ ግብጾችን በደንብ ተመችቷል ብሎ መናገር ይቻላል። ምክንያቱም በጣም ኃይል ቆጥበው በጣም ታይም ማኔጅመንታቸው ደስ ይል ነበር። ምክንያቱም በመጀመሪያው 45 ጨዋታውን ገደሉት። ከዛ በኋላ በሚፈልጉት መልኩ ነበር ጨዋታው ሄድላቸው ነበር። በተወሰነ መልኩ ኢትዮጵያ ብሔራዊ ቡድን በመጀመሪያ በ5 እንደውም እድል ፈጥሮ ነበር። ምናልባት ቸርነት ግብጽ ያመከናል ፓስ ከዛ ወዲያው የኢትዮጵያ ብሔራዊ ቡድን ጥቃቅን ስህተቶች አሉ። ያው ከስህተቶች የጸዳ ብሔራዊ ቡድን መፍጠር አልቻለም። ትናንትና በተወሰኑ ስህተቶች ነበሩ። የታይሚንግ ችግር፣ የቦታ አያያዝ ችግር፣ ምናልባት ታክቲኩም ትንሽ አዲስ ስለሆነባቸው ይመስለኛል። ብዙ ጊዜ የሊጋችን ቡድኖች በ4 ተከላካይ 4-4-2 አይነት ወይም 4-3 ፎርሜሽን ነው እና የትናንትና ፎርሜሽን ደግሞ 3-4-3 አይነት ፎርሜሽን ይመስላል እና ምናልባት ይህንን ፎርሜሽን ካለመልመድ ጋር የተገናኘ ይመስላል እና በተወሰነ ጥቃቅን ስህተቶች ነበሩት እና በእነዚህ አይነት ነገሮች እንግዲህ ግብጾች እድሎችን አግኝተው መጠቀም እንደሚችሉ አግኝተናል። እኛ ግን የተወሰነ እድል መፍጠር ተቸግረናል። ትናንትና ያው በተወሰነ የመጀመሪያ 5 እድል መፍጠር ችሏል ቡድኑ ግን እሱን ዘ ሳይጠቀም ቀርቶበት ተሸንፏል። በአንጻራዊነት ኤክስፔክቴሽኑ ያነሰው ተለይም የተሻለ ውጤት መጥቷል። ነገር ግን የሚያኩራራ ወይም ጥሩ ነው የሚባለው እንቅስቃሴ ብሔራዊ ቡድናችን ማድረግ አልቻለም። ይሄ በራሱ ክልል ላይ ኳስ አሁን የሚጫወት ቡድን እድሎችን መፍጠር የማይችለውን ቡድን ትናንትና መመልከት ይቻላል። ትናንት እንደው ከነበሩ ሂደቶች መካከል እኔ ማመድ ትርጉት 2-3 ጎሎች ማስቆጠር ያለበት አጋጣሚ ነበር። አንደኛ የራሱ ስህተት፣ ከዛ ባሻገር አቡበከር ጋም ጥሩ ነው ማንሳት ይቻላል። በተለይ አናዳ ያደረጋቸው ኳሶች ተጠቃሾች ናቸው። በመጀመሪያው አሰላለፍ በሆሳም ሀሰን አሰላለፍ ከመሐመድ ከሳላ ጀርባ ነበር መሐመድ ትርጉት ግን ነፃ ሚና ተሰጥቶት ሲጫወት የነበረ ተጫዋች እንደነበረ ተመልክተናል። እንደውም ኦማር ማርሙሽ ከሳላ በላይ የጠበቁ ተጫዋች ነበር። ለእኔ በግብጽ ብሔራዊ ቡድን እንቅስቃሴው ያን ያህል ነበር። አቤል እንዳነሳው አንደኛ የጉልበት ቆጥቦ የመጫወት ሂደት በግብጽ ብሔራዊ ቡድን ይታይ ነበረ። ክለቦቻቸው በደንብ ያስጠነቀቋቸው ይመስለኛል ከጉዳትና ከአንዳንድ ጉዳዮች አንጻር። ያም ነገር እንዳለው ነው ብሔራዊ ቡድናችን በጣም አስቆጭ ጎን የምንለው ሙሉ ለሙሉ ፈጥሯል በማንሳት ይቻላል። ራሱን የቻለ አንድ ጉዳይ ሊያስነሳ ይቻላል። ግን ከነበሩት ግምቶች አንጻር 2-0 ተሸንፏል። ከረፍት በፊት እስከ 30ኛው ደቂቃ እንደውም ጎል ሳይቆጠርበት መቅረቱ ጥሩ ነበር። ብዙዎች ሲያስቡ የነበረ እስከ 15ኛው እስከ 16ኛው እስከ 20ኛው ደቂቃ 2 ጎል የሚቆጠርበት አይነት ብሔራዊ ቡድን ነበር። አይ ብሔራዊ ቡድን እንዴት እንደቀጠለ እናስታውሳለን። ከዛ ኤክስፔክቴሽን አንጻር ነበር። በተለይ አሰልጣኝ መሳይ የራሱን አዲስ ፎርሜሽን ጭምር ተግባራዊ ለማድረግ ጥረት አድርጓል። በ3 ተከላካይ ለማጥቃት ፍላጎት ያለው ቡድን ለመስራት ነው ጥረት ያደረገው። ትናንት ከተመለከትን ጨዋታው ሳቢ ነበር ማለት ይቻላል። ማለት ፈጣን ሽግግር ነበር በሁለቱም ብሔራዊ ቡድን በኩል የነበረው። ምናልባት ትንሽ በልዩነት የሚነሳው ኢትዮጵያ ብሔራዊ ቡድን ኢላማውን የጠበቀ ሙከራ እያደረገ ብዙ ተስፋ የሚሰጥ ነገሮችን አላስመለከትንም እንጂ በእንቅስቃሴ ደረጃ ኳስ ተቆጣጥሮ ለመውጣት ወይም ከጨዋታ ውጤት ይዞ ለመውጣት ፍላጎት የነበረው ቡድንን አይተናል። የግብጽ ብሔራዊ ቡድን ግን በአየር ላይም በረጅም ባጭርም ኳስ በደንብ ትናንትና አቅም እንዳለው ማረጋገጥ ችሏል። ማለት ረጃጅም ኳሶች ላይም ውጤታማ ነበሩ ግብጾች። ደስ ባላቸው ወቅት ላይ ረጃጅም ኳሶችን ይጥሉ ነበር። በሆነ አጋጣሚ ደግሞ በአጫጭር ቅብብሎች ኢትዮጵያ ብሔራዊ ቡድን እንደሚያደርገው ሁሉ በመሀል ሜዳ እና በመስመር እርስ በርስ በሚያደርጓቸው ቅብብሎች ሰብሮ ለመውጣት ለመግባት ጥረት ሲያደርጉ ነበር። የትናንት የኛ ብሔራዊ ቡድን ጥቂት ስህተቶችን የሰራበት ጨዋታ ነበር። በንጽጽር ከሌሎች ጨዋታዎች ከዚህ ቀደም ከነበረን ኤክስፒሪየንስ አንጻር ጥቂት ስህተቶች ግን እነርሱም ቢሆኑ ዋጋ ያስከፈሉበት ሁኔታ ነበር። ምናልባት የመሐመድ ሳላ ያስቆጠራት ግብ በደንብ ያየንበት ሁኔታ አለ። አሲስት ያደረገበት ዚዞ ላይ ያስቆጠረው አሲስት ያደረገበት ሁኔታ ነበር። የተወሰኑ ያገኟቸውን ስፔሶች በደንብ በአግባቡ ነው የተጠቀሙት። ከዛ ውጪ ግን ቀደም ብለን ከዚህ ጨዋታ ቀደም ብለን ስለ አጠቃላይ ብሔራዊ ቡድን ስናነሳ በተለይ
የሊጋችንን ሁኔታ አንስተን ነበር አይደል? አሁን የግብጽ ብሔራዊ ቡድንን የአጠቃላይ ትናንት ላይን አፕ እና ተቀያሪ ተጫዋቾችን አጠቃላይ ስታትና ማንነታቸውን ስትመለከት የአልሃሊ እና ዛማሊክን ጭምር የበላይነት እና ጥንካሬ ታያለ። የነሳላ እንግዲህ ኤክሰፕሽናል የሚሆኑት በተለየ የምታነሳው መሐመድ ሳላ፣ ኦማር ማርሙሽ ትልልቅ ክለቦች ላይ ትልልቅ ሊግ ውስጥ ያሉ ናቸው። ከዛ ውጪ በሳውዲ እንዲሁም ሌሎች ሊጎች ውስጥ በመካከለኛው ኒስና ከኒስ ከፈረንሳይ ሊግ የመጡ ተጫዋቾች አሉ። ከኳታርም እንደዚሁ መሐመድ አብዱል ማሊክ ካልተሳሳትኩኝ ከኒስ የመጣ ነው። እነ መሐመድ ኤልሻናዊ በአልሃሊ ዋና ግብ ጠባቂ ነው። መሐመድ ሐኒም የአልሃሊ ቀኝ ተመላላሽ ነው። ዚዙ ከዛማሌክ ነው። ማለት በቃ የትልቅ አሉ የሚባሉ ክለቦች ውስጥ የሚጫወቱ ተጫዋቾች ናቸው። ሆሳም ሀሰን እንደ መሳይ ተፈሪ ሁሉ የቀድሞ የብሔራዊ ቡድን ተጫዋች ነው። አሁን በአሰልጣኝነት እየመራቸው የሚገኙት እና ግብጾች ትናንት በጥሩ የጌም ማኔጅመንት እንዳነሳቸው ጨዋታው ላይ ውጤት ይዞ መውጣት ችሏል።